በማዕከላዊ ኢትዮጵያ ክልል ጉራጌ ዞኖች በታጠቁ ቡድኖች የሚፈጸም እገታ እልባት እንዲሰጠው ተጠየቀ። የክልሉ የሰላምና ጸጥታ ቢሮ በበኩሉ እርምጃ እየወሰድኩ ነው ብሏል። ሰይፋለም ዝርዝር አለው። በማዕከላዊ ኢትዮጵያ ክልል በጉራጌ ዞኖች የታጠቁ ቡድኖች ንጹሃን ዜጎችን በማገት ከፍተኛ ገንዘብ እየጠየቁ መሆኑ ተገልጿል። በተለይም በምስራቅ ጉራጌ ዞን ሶዶ ወረዳና በጉራጌ ዞን አበሽኪ ወረዳ ዜጎች በተደጋጋሚ በታጠቁ ቡድኖች የታገቱ ስለመሆኑ ከአካባቢው ነዋሪዎች ለኢሳት ነጻ የህዝብ ሚዲያ ተደጋጋሚ ቅሬታዎች ይደርሳሉ። ይህን የዜጎች እገታ በተመለከተም የክልሉ መንግስት ምን እየሰራ ነው ሲል ኢሳት የክልሉ የሰላምና ጸጥታ ቢሮ አነጋግሯል። የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳም ከህዝቡ የሚነሳው ቅሬታ እውነት መሆኑንና የአካባቢው ጽንፈኛ ቡድኖች እገታ እንደሚፈጽሙ አንስተዋል። በአካባቢው ጽንፈኛ ቡድኖች እገታ እንደሚፈጽሙ አንስተዋል። ዓላማ የሌላቸው ሽፍቶች ታጥቀው ዜጎች በማገት ገንዘብ እየሰበሰቡ ነው ያሉት ኃላፊው የክልሉ መንግስት በቡድኑ ላይ እርምጃ እየወሰደ ነው ብለዋል። ማህበረሰቡ ያቀረበው ቅሬታ መሬት ላይ ያለ እውነታ ነው። በዚህ ሰዓትም ሙሉ ለሙሉ ቆሞ ነፃ ሆኗል የሚል አይደለም። ወር ላይ ሳምንት 15 ላይ እንዲህ በጣም አስቻቻ ሰዓት በመጠቀም ማገት ገንዘብ የመጠየቅና የመሳሰሉ ጉዳዮች አሁንም ሙሉ ለሙሉ እየጸዱ አይደሉም። ግን ያንን ከናጠቀው ለማምከንና ለማጽዳት ማህበረሰቡንም አነቃንቀን በዚህን ሰዓት ትልቅ ስራ እየተሰራ ነው። ህብረተሰቡ ፍትህ እስከሚያገኝ ድረስ የምናስቀጥል ይሆናል። ዜጎችን በማገት ገንዘብ ከሚሰበስቡ ሽፍቶች ጋር በማበር ከተማ ተቀምጦ መረጃ የሚሰጡ አካላት እንዳሉ የተገለጸ ሲሆን ይህን ለመፍታት ከህዝቡ ጋር በመተባበር እየተሰራ ነው ብሏል። ገብተው ይህንን በመረጃ ደረጃ ከማህበረሰቡ አካባቢ በርካታ መድረኮችን ፈጥረናል። ወርጄ ህዝብ ራሴ ያዋይቻለሁ። እዛ ቀበሌ መንደር ድረስ ገብቼ ጉዳዩ ትንሽ የሚያሳስብም ስለነበረ መረጃ ስጡን፣ እንደዚህ አይነት የተቀላቀሉ እነዚህ ኢንፊልትሬትድ የሆኑ አስመሳዮች አንዴ ማህበረሰቡን አንዴ ሽፍታ የሚመስሉ አካላትን ለይታችሁ መረጃ ስጡን የሚል ነገር አንስተናል። በዚህ ደረጃ ገፍቶ የመጣ ነገር የለም። ግን እኛ ደግሞ ከቀረበልን ግርድፍ ኢንፎርሜሽን ተነስተን ይህንን የማጥራትና በመረጃ ሪፋይን የማድረግ ስራ እያሰራን ያለ ነው። ወደዛ የተጨበጠ ነገር ላይ ስንደርስ ደግሞ እርምጃ ከመውሰድ ወደ ኋላ የምንልበት ነገር እንዳልሆነ ነው እሱም ላይ ያለው። ህዝቡ የጸጥታ ስጋት ሲመለከት ለጸጥታ ኃይሎች ለሚያደርሰው ጥቆማ ፈጣን ምላሽ ለመስጠት በትብብር እየተሰራ መሆኑን ያነሱት አቶ ተመስገን በዚህ ሂደት የሚገጥሙ ጉድለቶችን ለመቅረፍ ይሰራል ብለዋል። ማህበረሰቡ ራሱ ለሰላሙ እንዲነሳሳ የጸጥታ አካላት ጎን ሆኖ ምንም ሳይሳቀቅ የአካባቢውን ሰላም ማረጋገጥ እንዲችል ከማህበረሰቡ ጋር በስፋት በተለያዩ ውይይቶችና መድረኮች እየተግባባን የመጣንበት ሂደት ስላለ በዚህ ደረጃ በጣም በቃ ኦቨር የሆነ ስጋት የሚፈጥር ነገር የለም። ግን ደግሞ ነፃ ነው፣ በጣም ነፃ ነው፣ ሙሉ ሰላም አለ ብለን እንዳንደመድም ቅድም ያልኳቸው ምልክቶች አልፎ ህብረተሰቡን ለስጋት የሚዳርጉ ምልክቶች አልጸዱም፣ እነሱ መጽዳት አለባቸው የሚለውን ለማንሳት ነው። አንዳንድ የጸጥታ አካላት ለታጠቁ ቡድኖች መረጃ በመስጠት ለህዝቡ የስጋት ምልክቶች እየሆኑ መሆኑ ይነሳል። ይህን ለመቅረፍ ምን እየተሰራ ነው የተባሉት ኃላፊው ከወሬ ባሻገር በዚህ ጉዳይ የተረጋገጠ መረጃ የለም ብለዋል። በፋኖ ስም የሚንቀሳቀሱ ሽፍቶች በተለይ ግቤ ወንዝ መነሻ አድርጎ የሚዘርፉ ዘራፊዎች መኖራቸው ኃላፊው ጨምረው ገልጸዋል።